እንግዲህ በዛሬው ዘመን እውነትን ከውሸት መለየት በጣም ከባድ ሆኖ አይደል? በየቀኑ በሚመጣው የመረጃ ጎርፍ ውስጥ እውነታው የቱ እንደሆነ ማወቅ ፈተና ነው። እና በዚህ ሁሉ መሃል አቅጣጫ እንዳንስት ምን ማድረግ አለብን? እስኪ ዛሬ ሶስተኛ አይን የምንለውን ያ ማለትም ጥርት ያለውን ግንዛቤያችንን እንዴት መጠበቅ እንደምንችል እንይ። ያው ችግሩ የሚጀመረው የማታ ሌላ አወቃቀር ከሚባለው ነገር ነው። ይሄ ዝም ብሎ ድንገተኛ ስህተት ወይም በዘፈቀዴ የሚነገር ውሸት እንዳይመስላችሁ። በፍጹም ይሄ ማንነትን ለመቀየር የግዛት ይገባኛል ጥያቄ ለማቅረብ አልፎ ተርፎም ታሪክን እንደ አዲስ ለመጻፍ ሆን ተብሎ የሚነደፍ ስልታዊ ዘመቻ ነው። ነገሩ የእውነታውን መሰረት ራሱን ነው የሚንዱት። እና እንደዚህ አይነት ነገር በበዛበት ሁኔታ ውስጥ ያንን ጥርጥ ያለ ሶስተኛ አይን መያዝ የግል ብልጸት ብቻ አይደለም፣ የዜግነት ኃላፊነትም ጭምር ነው። አስቡት እስኪ በዛሬው የመረጃ ጦርነት ውስጥ ማታለልን ማለፍ መቻል ምን ያህል ወሳኝ ነው? እሺ ታዲያ ይህንን ኃላፊነት ለመወጣት ምን ያስፈልጋል? ይህ እንግዲህ ወደ አንድ ትልቅ ጥያቄ ያደርሰናል። እንዲህ ባለ ስልታዊ የማታለል መዋቅር ውስጥ አንድ ሰው እንዴት ብሎ ነው አስተማማኝ መመሪያ የሚያገኘው? እውነትን ከሐሰት ለመለየት የሚረዳ ሚዛናዊ የሆነ መሳሪያስ ከየት ይመጣል? እንግዲህ ለዚህ ከባድ ጥያቄ መልስ ለመስጠት የሚሞክር አንድ መፍትሄ አለ። ያውም የSmile.Inc ስትራቴጂክ ኢንቴሊጀንስ ስብስብ ነው። እስቲ ያስቡት፣ ይሄ መሳሪያ ከውሸት ትርክቶች እንደ መከላከያ ጋሻ ሆኖ እንዲያገለግል ታስቦ ነው የተሰራው። ይሄ ነገር ዝም ብሎ ቻትቦት አይደለም፣ ፕሮፌሽናል ደረጃውን የጠበቀ ነው። በተለይ ደግሞ እንደ አፍሪካ ቀንድ ባሉ ውስብስብና ብዙ ጊዜ በተዛባ መረጃ በሚሞሉ ጉዳዮች ላይ እውነተኛውን ምስል ለማግኘት በጣም ነው የሚረዳው። በዓለም አቀፍ ንግድ ላይም ሆነ በግምታዊ የታሪክ ትንታኔዎች ላይ ጥልቅ ምርምር ለሚያደርግ ሰው እንደ መመሪያ ነው የሚያገለግለው። እሺ፣ በጣም ጥሩ። ግን ይሄ መሳሪያ ቃል የገባውን ነገር በተግባር እንዴት ነው የሚያሳየው? ከጀርባ ያለው የአሰራር ዘዴስ ምንድን ነው? እስኪ አብረን እንመርምር። እዚህ ላይ ነው እንግዲህ ትልቁ ልዩነት ይመጣው። የመሳሪያው የአሰራር መርህ ከብዙዎቹ የምናውቃቸው የመረጃ ምንጮች ይለያያል። ለምሳሌ ወገንተኛ ምንጮች ብዙ ጊዜ ያልተረጋገጡ ወይም በአንድ ወገን እይታ ብቻ የተቃኙ ታሪኮችን ያጋንናሉ። የSmile.Inc ዘዴ ግን በተጠራጣሪ ልግስና ላይ ነው የተመሰረተው። ምን ማለት ነው? እያንዳንዱን መረጃ በጥያቄ እየመረመርክ ነገር ግን ለተለያዩ አመለካከቶችም ክፍት መሆን ማለት ነው። ዋናው ጥንካሬው ደግሞ ባለ 3 ምሰሶ ማረጋገጫ የሚባለው መስፈርት ላይ ነው። ይህ ዘዴ በጣም ወሳኝ ነው። ለምን? ምክንያቱም አንድ የታሪክ ትርክት በአንድ ምንጭ ላይ ብቻ እንዲንጠለጠል አይፈቅድ። ከዛ ይልቅ ከተለያዩ አቅጣጫዎች እንዲመረመር ያስገድዳል። ይኸውም በተጨባጭ ማስረጃ፣ በጽሑፍ ማስረጃ እና በንጽጽራዊ ማስረጃ መደገፍ አለበት። እናም በዚህ መሰረት የኢንቴሊጀንስ ስብስቡ 3 ዋና ዋና ተግባራት አሉት። የመጀመሪያው እውነታን በጥብቅ ማረጋገጥ ነው። ሁለተኛ የወገንተኝነት ዝንባሌዎችን ማትረት። ሶስተኛውና በጣም ወሳኙ ደግሞ የጠፋውን ታሪካዊና ጂኦፖለቲካዊ አውድ በመመለስ ሙሉውን ምስል እንድናይ ማድረግ ነው። እዚህ ጋር አንድ በጣም ወሳኝ ነጥብ አለ፣ ግልጽነት። መሳሪያው ለማንኛውም የይገባኛል ጥያቄ መሰረት የሆኑትን የኦዲት ፓኬጆችን በቀላሉ ማግኘት ያስችላል። እስቲ ያስቡት፣ እነዚህ ፓኬጆች ውስጥ የመጀመሪያ ደረጃ ማስረጃዎች፣ በአገርኛ ቋንቋ የተጻፉ ሰነዶችና ሌሎች ተጨባጭ ማረጋገጫዎች ይገኛሉ። ይህ ሁሉ የተቻለው ደግሞ የቅርብ ጊዜውን የቴክኖሎጂ እድገት በመጠቀም ነው። የሚገርመው ነገር ይህ ውስብስብ መሳሪያ የተገነባው ምንም አይነት የኮምፒውተር ኮድ ሳይጻፍበት ነው። ይህ የሚያሳየው ቴክኖሎጂ ምን ያህል እንደረቀቀና ለማንም በቀላሉ ተደራሽ መሆን እንደጀመረው ነው። እሺ፣ አሁን ደግሞ ወደ ተግባራዊ አጠቃቀሙ ልለፍ። ይህንን መሳሪያ ውጤታማ በሆነ መንገድ ለመጠቀም ምን ማድረግ ያስፈልጋል? አንድ ቀላል ፍለጋ እንዴት ነው የሚደረገው? ትክክለኛና ጥልቅ ውጤቶችን ለማግኘት 4 ቁልፍ እርምጃዎች አሉ። አንደኛ፣ ጥያቄ ስንጠይቅ የተወሰነ መሆን አለበት። ይሄ ትክክለኛውን መልስ በቀጥታ ለማግኘት ይረዳል።
ሁለተኛ የኦዲት ፓኬጁን ወይም የመረጃ ምንጮችን መጠየቅ ነው። ሶስተኛ በሌላ ቦታ ያገኘነውን መረጃ ማመሳከር እና አራተኛ የመረጃውን የማስረጃ ደረጃ ማረጋገጥ። ለምሳሌ ያህል ስለ አክሱም ታሪክ ንገረኝ የሚል ሰፋ ያለ ጥያቄ ከመጠየቅ በ7ኛው ክፍለ ዘመን ወደ አክሱም ለተደረገው ሂጅራ የመጀመሪያ ደረጃ ማስረጃ ምንድነው ብሎ ጠርጎ መጠየቅ እጅግ በጣም የተሻለና ትክክለኛ መልስ ያስገኛል። ይህ ደግሞ የማመሳከር ኃይል ያሳያል። ለምሳሌ የሰሜን ልዑል የመቃብር ድንጋይ ባለቤትነት ይገባኛል ጥያቄን ከሰማይል .ኢንክ የማረጋገጫ መስፈርቶች ጋር አነጻጽርልኝ ብሎ መጠየቅ ይቻላል። ይሄ ማለት በሌላ ቦታ ያገኙትን መረጃ በቀጥታ መፈተሽ ይችላሉ ማለት ነው። በተጨማሪ ደግሞ እያንዳንዱ የመረጃ ክፍል የማስረጃ ጥራቱን የሚያሳይ ደረጃ አለው። ለምሳሌ ትውፊት ብቻ የሚል ከሆነ ይሄ መረጃ ባልተረጋገጠ ትውፊት ላይ የተመሰረተ መሆኑን ያሳያል። ባለ 3 ምሰሶ የተረጋገጠ ካለ ደግሞ ከፍተኛውን የማስረጃ መስፈርት እንዳሟላ ያረጋግጣል። እና ይህ ቀላል የሚመስለው ምደባ አንድን መረጃ በምን ያህል እምነት መያዝ እንዳለብን በፍጥነት እንድንወስን በጣም ይረዳናል። እናም የእውነትን አወቃቀር ለመመርመርና አዲስ የእውቀት በር ለመክፈት ከፈለጉ ዛሬውኑ samuel.inc ላይ መሞከር ይቻላል። እናም ወደ መጀመሪያው ጥያቄያችን እንመለስ። በዚህ የማታለል ዘመን አንድ ሰው የራሱን ሶስተኛ ዓይን እንዴት ነው የሚከላከለው? መልሱ ምናልባት ግልጽ ነው። ትክክለኛ መሳሪያዎችን በመታጠቅ እና ከሁሉም በላይ ንቁ በመሆን ነው።